የድሬሲንግ ኮድና ከእምነት ጋር የሚያያዝ በተሟላ ሁኔታ ምንም አይነት እንከን የለንም ብዬ መናገር አልችልም። ግን ትልቅ እድገት አለ። ለመጀመሪያ ጊዜ በሪፎርሙ ሙስሊምም ክርስትናም በአዋጅ ሬኮግናይዝ ተደረጉ። ተቋሞቻቸው እንዲጠናከሩ መንግስት ያለው ኮሚትመንት እርሱ በደንብ ይገነዘባሉ። ከተቋማት አንፃር መሰራት ያለበት ስራ ካለ እያየን እንሰራለን። እንደርሱ አይነት ሰዎች ማስተማር የሚችሉ ሰዎች እግረ መንገድ ቢያስተምሩ ብዬ የማስበው ኢትዮጵያ ውስጥ እምነት ሳይሆን ሃይማኖተኝነት ነው እያደገ የመጣው። ሃይማኖተኝነት እያደገ ደግሞ ሲሄድ አብሮ አክራሪነት ይፈጠራል። እምነት ነው ማደግ ያለበት። እምነት ምንድነው? ሰው መውደድ፣ አለመስረቅ፣ አለመግደል እንዳይባል እሱ እየጨመረ ነው ያለው። ሃይማኖተኛ ፓርቲዚያን የሆነ ቲንኪንግ እያደገ ነው ያለው። እሱን ማስተማር ያስፈልጋል። እርሶ በህዳሴ ጉዳይ ብዙ ተጋድሎ ያደርጋሉ ከጓደኞቹ ጋር። ልክ እንደዛው በዚህ ጉዳይም ኒውትራላይዝ የሆነ እምነቱን የሚወድ የሚያከብር፣ ሌላ ግን የማይነካ አይነት ማህበረሰብ እየፈጠሩ መሄድ ያስፈልጋል። ዝም ብሎ አጥር እየበዛ ከሄደ እንዳንለያይ ከእርሶ እንደዛ አይነት የማስተማር ሚና ይጠበቃል። እንደሚያደርጉ አውቃለሁ፣ ግን ይጠበቃል። በእኛ በኩል የቀሩ ጉዳዮች ካሉ እያየን እናርማለን። ግን እንደ ድሮ አይመስለኝም። አንዱ ሰው አእምሮ ይታመማል። አእምሮ የታመመው ሰውየው እኔ ስንዴ ነኝ ይላል። አንተ እኮ ስንዴ አይደለህም፣ ሰው ነህ፣ የእንትና ልጅ ነህ፣ የእንትና ወንድም ነህ ብሎ ማስረዳት የአእምሮ ሐኪም ለሆነው ሰው የቀናት ስራ ነበረ። ከብዙ ቀናት ጥረት በኋላ አንተ ሰው ነህ ሲባል ስንዴ ነኝ ማለት ትቶ ሰው ነኝ አለ። በቃ ሰው ነኝ ካልክ ድነሃል ማለት ነው፣ ወደ ቤትህ ሂድ ተብሎ ካሰናበቱት በኋላ እየሮጠ መግቢያው በርጋ ደርሶ ይመለሳል ሐኪሞቹ ጋር። ምን ሆንክ? በር ላይ አውራ ዶሮ አየው ይላል። እና ብታይስ አንተ ሰው አይደለህም? ሰው ነኝ። ሰው መሆንን ታውቃለህ? አዎ አውቃለሁ። ታዲያ ምን አስፈራ? ዶሮ ሰው መሆንን ያውቃል ወይ? እመነው መጀመሪያ ያለህበትን ነገር። ችግር ካለ ኮሬክቲት፣ የተበላሸ ካለ አስተካክለው። አለበለዚያ እየኖርክበት እንትና ከዛ ባዶ እንዲነግሩ አትጠብቅ። አንተ ነው የምታውቀው። ለምሳሌ አሁን ያለው ስልጠናና ውይይት የብዙ ፓርቲዎች ራስ ምታት ነው። ምን ሊወያዩ ነው? ሹምሽር ሊያረጉ ነው? ሊነሱ ነው? ሊፈርጡ ነው? ለምን? ሐሳብ የለማ። ሐሳብ የለውም። አይዲያ አምጥቶ ግራንድ ናሬሽን አያስፈልግም ብሎ መከራከር አይችልም። የሱ ችግር የለውም። ስራው ነው፣ እጣ ክፍሉ ነው፣ እንጀራው ነው።